ሰላም ጤና ይስጥልን እኔ መምህር ጌታሰጠኝ ነኝ። ዛሬ በአባከስ ሁለተኛው ክፍላችን ከ50 እስከ 100 ያሉትን ቁጥሮች እንዴት በፍጥነት መቁጠር እንደምንችል እናያለን። ለዚህ በክፍል አንዳችን ላይ ከ1 እስከ 50 ቆጥረን ነበረ። አሁን ደግሞ ከ50 እስከ 100 ያሉትን እንቆጥራለን ማለት ነው። 50 ማለት ይህ ነው። 100 ደግሞ እቺ ነች። ስለዚህ እስከዛ ድረስ ያሉትን እንዴት ነው የምንቆጥረው የሚለው እናያለን። 50 እንጀምራለን ቁጥራችንን 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 ይሄ ነው 70 ማለት ይሄ ነው 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 መቶዎች ነች። ስለዚህ እሷን ለመጻፍ እነዚህ 99ን 0 ማድረግ አለብኝ። 99ን 0 ካደረኩ በኋላ 100 ይህ 100 ነው ማለት ነው። እሺ አመሰግናለሁ።